ጤና ይስጥልኝ ከማራኪ ታሪክ ዩቲዩብ ቻናል በዓለማችን ታሪክ ውስጥ ልክ በዛሬው ቀን የተከናወኑ ጉዳዮችን እናቀርብላችኋለን። አብራችን ቆዩ። ማራኪ ታሪክ የተለያዩ ኃይለኛ ፈንጆችን የፈለሰፈው ስዊድናዊ ኬሚስት መሐንዲስና ኢንጂነር አልፍሬድ ኖቤል ባቀረበው ኑዛዜ መሰረት የኖቤል ሽልማት የተቋቋመው ልክ በዛሬዋ ቀን በአውሮፓ አቆጣጠር ህዳር 16 1895 ነበር። አልፍሬድ ኖቤል እንደ አውሮፓ አቆጣጠር ጥቅምት 21 1833 ስዊድን ስቶክሆልም የተወለደ ሲሆን ታኅሳስ 10 1896 ሳንሬሞ ጣሊያን ውስጥ ማራኪ ታሪክ እስራኤላውያንና ፍልስጤማውያን ሁለት የአብርሃም ልጆች ወደው የሚኖሩበትና የሚጋሩት ቅድስት ምድር በግጭት ከ100 ዓመት በላይ ቆይቷል። ከአንደኛው የዓለም ጦርነት በኋላ የኦቶማን ኢምፓየር ሲፈርስ ሁለቱም አይሁዶች ሆኑ ፍልስጤሞች በመጨረሻ የራሳቸውን ዕጣ ፈንታ የሚወስዱበት ሀገር ይጠብቁ ነበር። የአውሮፓ አቆጣጠር በ1947 በዛሬዋ ቀን የተባበሩት መንግስታት ጠቅላላ ጉባኤ ፍልስጤም ወደ አረብና አይሁድ መንግስታት እንድትከፋፈልና የኢየሩሳሌም በልዩ ዓለም አቀፍ አገዛዝ ስር እንድትሆን የሚጠይቅ ውሳኔ 181 የጸደቀበት ልክ በዛሬዋ ቀን ነበር። ማራኪ ታሪክ ከዊንድዋርድ ደሴቶች በስተ ምስራቅ በካሪቢያን ደሴት ዙሪያ 100 ማይል ወይም 160 ኪሎ ሜትር ርቀት ላይ የምትገኘው ባርባዶስ እንደ አውሮፓ አቆጣጠር በ1961 ውስጣዊ ራሷን በማጠናከርና በመታገል ከብሪታንያ ሙሉ ነፃነቷን ያገኘችው ልክ በዛሬው ቀን 1966 ነበር። ባርባዶስ በደቡብ ምስራቅ ካሪቢያን ባህር የምትገኝ ደሴት ሀገር ስትሆን ዋና ከተማዋና ትልቁ ከተማዋ ብሪስታውን ይባላል። ማራኪ ታሪክ ለጥቁሮች መብት ከመከበር ዋጋ በመክፈል የምትታወቀውና እስከዛሬ ስሟ በጀግንነቷ ባልበገር ባይነቷ የምትታወቀው ሮዛ ፓርክስ በሞንቴግሮና አላባማ ነጮች ብቻ እንዲገለገሉበት የተፈቀደ አውቶቡስ ውስጥ ተቀምጣ ለነጭ ወንበሬን አልለቅም በማለት ተይዛ የታሰረችው እንደ አውሮፓ አቆጣጠር ልክ በዛሬው ቀን ነበር። ህዳር 16 1955 በዚህ በማርቲን ሉተር ኪንግ ጁኒየር የሚመራ የ381 ቀን አውቶቡስ ያለመቀመጥ አድማ አስከትሎ ነበር። አሜሪካዊቷ የሲቪል መብት ተሟጋች ሮዛ ፓርክስ የተወለደችው እንደ አውሮፓ አቆጣጠር የካቲት 4 1963 በአሜሪካ ቱስኬት አላባማ ግዛት ሲሆን ጥቅምት 24 2005 ዴትሮይት ሚቺጋን ውስጥ ከዚህ ዓለም በሞት ተለይታለች። ማራኪ ታሪክ በአውሮፓ አቆጣጠር በ1984 በዛሬው ቀን በህንድ ቦፓል ከሚገኘው የዩኒየን ካርባይድ ፋብሪካ የወጣ ጋዝ ብዙ ህዝብ በሚኖርበት አካባቢ ተሰራጭቶ በመጨረሻም ከ15000 እስከ 20000 የሚደርሱ ሰዎችን ህይወት አሳጥቷል። ግማሽ ሚሊዮን የሚጠጉ ዜጎች ደግሞ ስር በሰደደ ለጤና እክል ዳርጓቸዋል። 45 ቶን የሚመዝነው ሚቴል የተባለ አደገኛ ጋዝ ከዩኒየን ካርባይድ ኮርፖሬሽን ፋብሪካ ወጥቶ በፋብሪካው ዙሪያ በተጨናነቁ ሰፈሮች ላይ ተጠቅልቆ በሺዎች የሚቆጠሩ ሰዎችን ወዲያውኑ ሲገድል በ10,000 የሚቆጠሩ ነዋሪዎችን በፍርሃት ከቦታ እንዲሰደዱ አድርጓል። ይህ መርዛማ ጋዝ ብዙዎቹን ለዓይነ ስውርነት ዳርጓል። तारीख में मोरा था खरीक में बाराती तारीख में मोरा था खरीक में